አስኮ አካባቢ የሚገኘው የፊት አውራሪ ሀብተ ጊዮርጊስ ድነግዴ ይኖሩበት በነበረው ቤት ሲደርሱም በታላቅ ድምቀት አክብሮት በተሞላበት የፊት አውራሪ ሀብተ ጊዮርጊስ ድነግዴ የልጅ ልጅ በሆኑት በወይዘሮ ተስፋነሽ ደገፉ አማካኝነት በማርሽ ባንድ የታጀበ ደማቅ አቀባበል ተደርጓል። እንደ ሰዓት አቆጣጠራችሁ ሁላችሁንም መጀመሪያ እዚህ አክብራችሁን ስራችሁን ጉዳያችሁን ከሀገር አይበልጥም ብላችሁ አክብሮት ሰጣችሁ ስለመጣችሁልን መጀመሪያ በኔና በአርበኛ በታላቅ ሰው ሀብተ ጊዮርጊስ ድነግዴ ስምና ቤተሰቦቻችሁ ስም መጀመሪያ ከፍ ያለ ምስጋና ማቅረብ እወዳለሁ። እንግዲህ ዛሬ ትልቅ ታሪካዊ ቀን ነው። የረጅም የመቶ ዓመት ታሪክና ሚስጥር የወጣበት ቀን ነው። እንግዲህ ወይዘሮ ተስፋነሽ ለረጅም ዓመታት የአያታቸውን ታሪክ ገድል ይዘው ባደራ አስቀምጠው ሲሟገቱ ሲፋለሙ ከራሳቸው ጋር ከህሊናቸው ጋር ከአካባቢያቸው ጋር ሲዋጉ ከርመው ዛሬ ለኢትዮጵያ ለትውልድ ለልጅ ቅርስ ይሆና ያሉትን ንብረት ዛሬ ይዘው እንግዲህ ወቅቱ አሁን ነው ይሄንን ታሪክ ለሀገር ለህዝብ ለመንግስት ማስረክብበት ቀን ዛሬ ነው ብለው የፊት አውራሪ ሀብተ ጊዮርጊስ ድነግዴ የጀግንነት የማዕረግ እንዲሁም ደግሞ የተለያየ የአክብሮት ቃቸው በሙሉ የሚረከብበትና የምናረካክብበት ቀን ነው። ይሄ ቀን በተለየ ቀን ይከበራል። የአዲሱ ዓመትም መግቢያ አድርገን ልንቆጥሮም እንችላለን። እንግዲህ ጳጉሜ 2 ሲወሳ የሀብተ ጊዮርጊስ ታሪክ ይወሳል፣ አገር ይወሳል። በዚያ አጋጣሚ ይሄንን ታሪክ ትልቅ ይዘው አቆይተው ለትውልድ ለማብቃት ላበቁት ታላቋ ወይዘሮ ተስፋነሽ ሞቅ ያለ ስብሰባ ጭብጨባ እንድታደርጉልኝ። ቅርስ ማለት በተለይ በውጭ ሀገር ላይ ትልቅ ሀብት ነው፣ ትልቅ ሚሊዮነር ነው። የኢትዮጵያ ታሪክ ቅርስ በሙሉ ከሀገር ወጥቷል፣ ተሸጧል። በኋላ ክብር ጀነራል የታሪክና ቅርስ አስረካቢ ጀነራል ጥሩቅ ይመጣሉ ወደዚህ። እሳቸው ዛሬ በመከላከያ ደረጃ ክብርት ከንቲባ አዳነች ደግሞ በመስተዳድር ደረጃ
የተለያዩ ተቋማቶች የኢትዮጵያን ታሪክ ቅርስ እያስመለሰን እንገኛለን። ይህ ቅርስ በገንዘብ ደረጃ ሚሊየንስ ብር ነው፣ በጣም ብዙ ሚሊየን። በእርግጠኝነት ወይዘሮ ተስፋነሽ ለዚህ ቅርስ ብዙ 100 ሚሊዮኖች ተሰጥቷቸዋል። ሀገር አልሸጥም፣ ታሪክ አልሸጥም፣ የአያቴን ታሪክ ይዤ ለትውልድ አስረክባለሁ ብለው ያስቀመጡበት ነው። በዚሁ አጋጣሚ እንግዲህ እሳቸውን ደግሞ ተከትለው ቀደም ሲል የትኛው ሚዲያ ላይ ቀርበው አያውቁም፣ ለየትኛውም ሰው የሚስጥራቸው አወጣው አያውቁም። እኛም እድለኛ ሆነን ጎህ ቴሌቪዥን በተለይ እኔን በሚዲያ ስለሚያውቁኝ ኮርዳይትን ብለው አስፈልገው አምነውኝ ይሄ ነገር ወደሚፈለግበት ቦታ ለማድረስ ስላጩኝና ስለመረጡኝ በዚህ አጋጣሚ ትልቅ ምስጋና ለሳቸው ማቅረብ እወዳለሁ። እዚህ ቦታ ላይ መጥቼ ይሄንን ኢንተርቪው ከሰራውና ከጨረስኩ በኋላ ይሄንን ፕሮግራም እየከታተሉ የነበሩ ነዋሪነታቸው ዊኒፔግ የሚኖሩ አንድ የአርበኛ እናት ነው። እኔም እንግዲህ የአያቴ ሞሶሎኒ እየሰለለ ይቀርጽበት የነበረው ካሜራ እጄ ላይ ነው ያለው፣ ለትውልድ መተላለፍ አለበት፣ ወስደ ለጠቅላይ ሚኒስቴር አስረክብልኝ ብለው ከካናዳ ይዣን ካሜራ ዛሬ ርክክቡ ይፈጸማል። እሱ ይሄ ካሜራ በገንዘብ ብንወስደው የብዙ ሚሊዮን ካሜራ ነው ይዤ መጣሁት። ስለዚህ የሳቸው መጀመር የሌላውንም እያስከተለ የኢትዮጵያ ታሪክና ቅርሷን የምትሰበስብበት ዘመን ላይ ደርሰናልና 2018 የተለየ ዓመት እንደሚሆን እርግጠኛ ነኝ። የሰላም፣ የፍቅር፣ የአንድነት የምንታረቅበት የብልጽግና ዓመት እንዲሆንልን እንግዲህ ቀድሰነዋል። በዚህ አጋጣሚ እንግዲህ አሁንም ክብርት ጀነራል እየመጡ ነው። እስከዛ ሰዓት ድረስ ግን ባላችሁበት ቦታ ላይ ሆናችሁ ፕሮግራማችሁን ምን እንደሆነ ይሄን ይመስላል፣ ይሄን ለማሳወቅ ነውና አሁን አጭር መልእክት ነገሯችሁ እንኳን ደህና መጡልን በሉልን። በኋላ ሙሉ መልእክቱን ያስተላልፋሉ። ልጃቸው በዚህ አጋጣሚ ይሄንኑ ጉዳይ የአያቷ የቅድመ ዋሷን ታሪክ እንደዚህማ እንዴት እናቴ ብቻዋን ብላ ትላንትና ከለንደን ሀገር ሌሊት ትኬት ቆርጣ ዛሬ 4 ሰዓት ነው እዚህ ገባችሁ። እና እንደዚህ ነው ኢትዮጵያዊነት። ብዙ ሚስጥር አለን፣ የማይታይ ብዙ ሚስጥር አለንና ቀላል አይደለም። ዛሬ እኛ ከ6 ኪሎ ሜክሲኮ የሚመጣ ሰው የለም። ከለንደን አገር ሌሊቱን ሙሉ ስትበራ አድራ እዚህ ስለመጣች ጀግና ነች። እሷም የአያቷ ልጅ ነችና አክብሯት መጣልኝ። እና ወይዘሮ ተስፋነሽ የሚናገሩት ነገር ካለ ለሳቸው ትንሽ እድል እንሰጣለን። ጃር ከመጡ በኋላ ወደ ፕሮግራማችን እንገባለን ማለት ነው። ይሄው በዚህ አጋጣሚ እንኳን ደህና መጣችሁልኝ እያል የከበረ እኔ ለማንንም ምስጋና አላቀርብም። ለፈጠረኝ አምላክ እዚህ ላደረሰኝ አምላክ ለፈጠራዬ ብቻ ነው ምስጋና አቀርብ እና በእርግጠኝነት በአሁን ሰዓት ቤተሰቦቼ በህሊናቸው ይሰማቻሉ ብዬ ነው የማስበው እና ምንም ምለው ነገር የለኝም። ደስተኛ ነኝ፣ በጣም ደስ ብሎኛል። አመሰግናለሁ። እሺ አንቺ የምትናገሪው ነገር ካለ? አክብራችሁን ስለመጣችሁ በጣም እናመሰግናለን። ያው ከእናቴ የተማርኩትና እህቴም ወንድሞቼም የምንኖር ሰው ከሀገር በላይ የሚበልጥ ምንም ነገር የለምና ትውልድን መጠበቅና የሀገርን ነገር መጠበቅ በጣም አስፈላጊነቱን ሁሌም ከስር ጀምሮ እየተነገረን ያደግነው ነገር ነውና ለዚህ ቀን መድረሷ በጣም የሚያስደስት ነው፣ ጥንካሬዋ። ስለዚህ ቴንክ ዩ። እሺ እዚህ ጋር እንግዲህ የምታዩቸው ይህኑ በዓል ለማድመቅ የመጡ ማርሽ ባንዶች ናቸው። እነሱን ተከትለው የምድር ጦር ማርሽ ባንዶች ይመጣሉ እና በመኮንኖች ክበብ ባህሉ ይቀጥላል። ከዚህ ተሰብስበን ያንን ታሪካዊ ቅርስ ይዘን ጉዟችንን ወደ መኮንኖች ክበብ ነው የምናደርገው። እንግዲህ እስከዛ ድረስ እንግዲህ ይሄ በዓል የደመቀ እንዲሆን ደግሞ በተለይ አርበኞቻችን ጀግኖቻችን እንዲሰባሰቡና የዚህ ፕሮግራም ድምቀት ለማድረግ ደግሞ እዚህ የተገኙትን አምባሳደር ሙዝ አጠር ያለ ለአርበኞቹ ይዟቸው ስለመጡት አርበኞች እንኳን ደስ አላችሁ የሚል መልእክት እንዲያስተላልፉላቸው የ2 ደቂቃ ጊዜ ስጦታለሁ። አመሰግናለሁ።
እንኳን ልጃችን በሰላም መጣሽ። እህታችንም ይሄ ቅርስ ለማስረከብ ለኮር ዳዊት የተከበረው ኮር ዳዊት ማሰብሽ በጣም ትልቅ ነገር ነው። ለኢትዮጵያ መከላከያ ሰራዊት እንደመሆነ መጠን እናመሰግንሻለን። በጎህ ቲቪ ስም የተከበራችሁ የአባት አርበኞች ሁሉ ጊዜ ከኛ ጋር የማትለዩ ከጎህ ቲቪ የማትለዩ የተከበራችሁ የጎህ ቴሌቪዥን ኮሚቴዎች ተሳታፊዎች እንኳን ሰላም መጣችሁ ወደዚህ። ሰላም ኮር ዳዊት ጀግና ነውና በጀግንነቱ ይኸው እንደዚህ እስከዛሬ ድረስ የታየ ነገር የለም። ስለዚህ አባት አርበኞች በተለይ እዚህ ያላችሁ ደግሞ የቀድሞ ሰራዊት ምሁራኖች የዚህ ለጎህ ቲቪ በዓል ለማክበር ራሳችሁ ኮሚቴ አቋቁማችሁ የምትቀሳቀሱ ሁሉ በጣም እናመሰግናችኋለን። እንኳን ደህና መጣችሁ። ኮር ዳዊት ጨርሶታል። እኔ አመሰግናለሁ። በሰላም ብዙ ቀን ንግግር ስላለን በዚህ ይብቃኝና እርሶም እንኳን ደስ አለዎት። ልጃችሁ እንኳን ሰላም መጣች። የኮር ዳዊት ልጅም አለ እዚህ በጣም ደስ የሚል ልጅ። ስለዚህ ኮር ዳዊት እናመሰግናለን። እንወዳለን። በጣም አመሰግናለሁ። እንግዲህ ያው ይሄ ቀላል ነገር አይደለም። በጣም ትልቅ ታሪካዊ ነገር ነው። ታሪካዊ ስራ ነው። ሀገራዊ ስራ ነው የተሰራው። እንግዲህ ሰላም የጎህ ቲቪ ተመልካቾቻችን እንዴት ናችሁ? ዛሬ እንግዲህ ጎህ ቲቪ ከተመሰረተ 3ኛ ዓመቱን እንዲሁም ደግሞ የሚዲያው ድሮ ኮር ዳዊት ጌታሁን ሚዲያ ላይ ከወጣ 13ኛ ዓመቱን የምናከብርበት ክብረ በዓል ላይ እንገኛለን። በዚህ ክብረ በዓል ላይ ደግሞ ለየት የሚያደርገው ነገር የታላቁ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ የክብር ልብሳቸውን እንዲሁም ጣሊያኖች በሚዋጉበት ጊዜ ማሪዮ ሞሶሎኒ በድብቅ ይቀርጽበት የነበረውን ካሜራ ሁለቱንም ለሙዚየም የምናስረክብበት ይሆናል። እንግዲህ ፕሮግራማችን የሚሆነው በመኮንኖች ክበብ ነው። ከዛ በፊት ደግሞ የክብር ልብሳቸውን የፊት አውራሪ ሀብተ ጊዮርጊስ ዲነግዴ ልንረከብ እዚህ ቤታቸው ተገኝተናል። እዚህም እንግዲህ ትንሽ ቆይታ እናደርጋለን ይሆናል። ቆይታ እንመለከታለን። አብራችሁ ዛሬ እንግዲህ ሀብተ ጊዮርጊስ ዲነግዴ ታሪካዊ የጀግንነት ልብሳቸውን የሚረከቡበት እኛም ደግሞ በመሃል አረካካቢ በሚለው መሰረት ይሄን ኃላፊነት ወስደን እዚህ መተናል። እንግዲህ እንግዶቻችን እንደምታዩቸው በጣም ብዙ እንግዶች ናቸው ያሉት። ይሄን ታሪካዊ ቅርስ እንግዲህ ዛሬ ለመከላከያ ለማስረከብ መነሻችንን እዚህ አድርገናል። መዳረሻችንን ደግሞ መኮንኖች ክበብ ነው የምናደርገው። ስለዚህ እዚህም ሙዚቀኛ ማርሽ ባንድ እዚህ ያለ መኮንኖች ክበብ ከፍተኛ ዝግጅትና ባንዶች ይጠብቁናል። እንግዲህ በዚህ መልኩ እቺን የመጨረሻ መጀመሪያ ምዕራፍ መቅደድ ነው። ዛሬ ታሪካዊ ቅርሶቻችን እንዴት እናስረክባለን የሚለው ነገር ነውና እንደው እዚህ ጋር ኮርዳ ላቋርጥህና ማለት ነው በጣም መጠየቅ ያለብኝ ጥያቄ ነው። ተመልካችን በጣም ሊሰማው የሚገባ ነገር ነውና ምን ተሰማክ? ይሄን ታላቅ ቅርስ ልታስረክብ መሆኑን ብዙ ለሀገር ክለፍተካል፣ ብዙ ሰክሪፋይ ከፍለሃልና ዛሬ ደግሞ ትልቅ ቅርስ ልታስረክብ ነው። ምን ተሰማክ? አጆ ቀጥል ብቻ ነው። ከዚህ በኋላ መንቀጥልበታለን እያለ ነው እንግዲህ የሚዲያው ድሮን ኮር ዳዊት ጌታሁን። እንግዲህ ተመልካቾቻችን ፕሮግራማችን አሁንም ይቀጥላል፣ አላበቃም። አብራችሁን ቆዩ።
ከዚህ በኋላ ቀጥታ ወደ ስርዓቱ ከመሄዳችን በፊት መጀመሪያ የጸበል ጸዲቅ ፕሮግራም እናዘጋጃለን። ከዛ ወደ ቀጣዩ ፕሮግራም እንሄዳለን። እንግዲህ ቅድም ሁሉ ነገር ተናግሬያለሁኝ። ታሪክን ለታሪክ ማስረከብ ነው የዛሬ ፕሮግራሙ። ያ ነገር የለም። ታሪክን ለታሪክ ማስረከብ የታሪክ ሰዎቻችን ሀብት ንብረት ቅርሶቻችን ከውጭ ያሉትን ወደ ሀገር አምጥተን ሀገር ለልጆቻችን የምትሆን ታሪካዊ የሆነ ሙዚየምን መፍጠር እና ዛሬ ክብርት ጀነራል ጥሩዬ እዚህ መጥታለች። እንግዲህ ወይዘሮ ተስፋነሽም እዚህ አሉ። እንግዲህ አረካካቢው ጎቲቪም እዚህ አለ፣ ኮርዳይትም እዚህ አለው፣ አርበኞች እዚህ አሉ፣ ታላላቅ ሰዎች እዚህ አሉ። እናንተ ባላችሁበት ቦታ እንግዲህ ለዚህ ታላቅ ቀብራችሁ በዚህ አጋጣሚ በእኔ በመላው ኢትዮጵያዊ ስም ላመሰግናችሁ እወዳለሁ። ይህንን ፕሮግራም እንዲሳካ ላደረግልን ከከተማ መስተዳድሩ አንስቶ ከመከላከያ አንስቶ ከፌዴራል ፖሊስ አንስቶ የሚመለከታቸው እከሌ ብዬ የማልላቸው የመንግስት ተቋማቶች በሙሉ በዚህ አጋጣሚ አመስገን እፈልጋለሁ። እንግዲህ ክብርት ጀነራል አጠር ያለ እንኳን ሰላም ቆያችሁ የሚል መልእክት አስተላልፈሽልን ወደ ገበታችን ብትባረኪልን እያልኩ ወደ አንቺ እመጣለሁ። እንደምን አደራችሁ። ትንሽ ስላስቀጠልኩ በጣም ይቅርታ። የተከበሩ ወይዘሮ ተስፋነሽ፣ የተከበሩ ወይዘሮ ዝምታ ወርቅ ቤተሰቦቻቸው፣ አቶ ቦርዳዊት፣ የተከበሩ አርበኞቻችን፣ ጥሪ የተደረገላቸው እንግዶች፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን እንኳን እንግዲህ ለዚህ ቀን አደረሰን። ጳጉሜን ነው 2018 ዋዜማ እንኳን አደረሰን በማለት መግለጽ እወዳለሁ። አባቶቻችን፣ የሃይማኖት አባቶች ይቅርታ፣ ሁላችሁም እንኳን አደረሳችሁ። ያው እንግዲህ ስለ አባታችን ስለ አርበኛ ሀብተ ጊዮርጊስ ድነግዴ እንግዲህ ሁላችሁም ታውቃላችሁ። የጦር አርበኛ ናቸው። ሀገራችንን ባለማስደፈር መስዋዕትነት ከፍለዋል፣ ተዋግተዋል፣ እዚህ አድርሰዋል። እንደገናም ደግሞ የመጀመሪያው የመከላከያ ጦር ሚኒስትር ናቸው ማለት ነው። በ1900 ለመጀመሪያ ጊዜ ማንም እንኳን እንደ ሀገር ተብሎ በማይታወቅበት ጊዜ እኛ የራሳችን የሆነ የጦር ሚኒስትር ነበረ። እኛ እንግዲህ ትልቅ ነን ማለት ነው። ትልቅ ሀገር ነን። ትልቅ ታሪክ ያለን ሀገር ነን። አሁን መከላከያ የራሱን በዓል የተመሰረተበትን በዓል ያከብራል። ከ1900 ጀምሮ ነው የመከላከያ በዓል ብሎ የሚያከብረው ማለት ነው። አሁን ባለፈው 115፣ 16፣ 17 እያለ ያከብረዋል። ቀጣይ ደግሞ 118ኛ ዓመቱን ያከብራል ማለት ነው። ስለዚህ እኛ ማንም እንኳን እንደ ሀገር ተብሎ ባልተመሰረተበት ጊዜ የራሳችን የሆነ ትጥቅ የነበረን መሳሪያ የነበረን የመከላከያ ሚኒስትር የነበረን ትልቅ ሀገር ነን ማለት ነው። በዚህ ልንኮራ ይገባናል። አባቶቻችንም ደግሞ ሀገራቸውን አስጠብቀው ሳያስደፍሩ መስዋዕቱ ነው አርበኛ ሆነው ከአርበኝነት ደግሞ ወደ ተደራጀ አሸጋግረውልን ስራ ድረሱልን። እኛም እንኮራለን። እኛም ደግሞ ይሄን ጠብቀን ወደፊት እንቀጥላለን። ሀገራችንን እናስጠብቃለን፣ እናስከብራለን። ትልቅ ነው። አሁንም ይሄን ትልቅነታችን ከፍ ባለመልኩ ይሄዳል ማለት ነው። በመጀመሪያ ደግሞ ይሄ እንግዲህ እንደ መከላከያ የራሱ የሆነ ታሪኩን የሚያደራጅበት ለትውልዱ የሚያሸጋግርበት ጥሩ ሙዚየም እየገነባ ነው ማለት ነው። ስለዚህ ይህን መሰረት በማድረግ ደግሞ የተበታተኑ ቅርሶቻችንን እየሰበሰብን ነው። ቅርስ ቀላል አይደለም፣ ታሪክ ነው። መስዋዕትነት የተከፈለበት ገድል የተሰራበት ነው ማለት ነው። ስለዚህ አሁን የምንቀበለው ቅርስም እዛ እኛ ሙዚየም ጋር ይገባል። ሰራዊቱ ይማርበታል፣ ተማሪዎች ይመራመሩበታል። ስለ ጀግንነታቸው፣ ስለ ሀገራቸው አባቶቻችን ምን ያክል መስዋዕት የከፈሉት፣ እንዴት ነው እዚህ የደረሱት፣ ምን ይታጠቁ ነበር፣ ምን ይጠቀሙ ነበር፣ ትውልድ ይማርበታል። የመከላከያ ሰራዊትን ደግሞ የራሱን ታሪክ በማስጠበቅ በጀግኖቹ በአርበኞቻችን በሞክራት ጀግንነት የበለጠ ጀግንነት የሚሰራ የራሱ የሆነ አስተዋጽኦ ያደርግበታል ማለት ነው። ስለዚህ ሁላችሁም እንደዚህ አይነት
ቅርስ ካላችሁ ታሪክ ካላችሁ እንድታስረክቡ። አሁን እዚህ ቤት ሲሆንና በመከላከያ በሙዚየም ደረጃ ሲቀመጥ አንድ አይደለም እየታው ማህበረሰቡ ያየዋል፣ የውጭ ዲፕሎማቶች ያዩታል፣ ተማሪዎች ያዩታል። አሁን አርካይቭ አለ። የአርካይቫችን የተለያዩ ፒኤችዲ የሚሰሩ በወታደርና በሚሊተሪ ዙሪያ የሚሰሩ ዩኒቨርሲቲዎች እየመጡ ወረፋ ነው። ያ ታሪክ ስለተቀመጠ ስላስቀመጥ ነው። ስለዚህ ትልቅ ትርጉም አለው ማለት ነው። ይሄ ፕሮግራም ስለተዘጋጀ በጣም ማመስገን እወዳለሁ። ተስፋነሽ፣ ወይዘሮ ዝምታወርቅ፣ ኮዳዊት ቤተሰቦቹን በሙሉ በጣም አከብራለሁ፣ አመሰግናለሁ። እንግዲህ በዚሁ ሀገራችን በትብብር በጋራ ሀገራችን ትቀጥላለች ማለት ነው። እንግዲህ ወንጀሎቻችን እዚህ ያሉ እኛም የእናንተ ታሪክ አስቀድመን እስከ ህይወት መስዋዕትነት ድረስ ለመክፈል ዝግጁ ነን። አመሰግናለሁ። አሁን አትሄጂብን ጀነራል እዚሁ ጋር እንዳለሽ እንግዲህ ከሞላ ጎደል ያው ወይዘሮ ተስፋነሽን ተናግረዋል፣ እሷም እኔም ተናግሬያለሁኝ እና እንግዲህ ይሄ ታሪክ መጀመር አለበት መለቃ ይሄ ሙዚየም ቅርሶቻችን ከየዓለሙ በልጆቻችሁ በጓደኞቻችሁ የምታውቁትን በሙሉ እያመጣን የጠፋ ንብረታችንን የመመለስ የመጀመሪያው ምዕራፍ ነው ማለት ይቻላል። እና አሁንም ሁላችሁም ከዚህ የምትማሩት ነገር ተምራችሁ ታሪካዊ ስራ ለሀገር ለመስራት ያብቃችሁ እላለሁ። እንግዲህ እግረ መንገድሽን ሳትቀመጪ በረከቱን ክፈሽልንና አባታችንን እዚህ ቆመዋል መሰለኝ። ከአንቺ ነው የምንጀምረው። ለሀብተ ጊዮርጊስ ደግኔ ቤተሰቦች ዛሬ ሰርግ ነው እና ወይዘሮ ተስፋነሽም ይኸው ምስጋናዎትን አቅርቡ። እንግዲህ ነው ጀምረን ወደሚቀጥለው ፕሮግራም ስላለን ሁላችሁም እንዲህ ስብስብ እንዳልን መኮንኖች ክበብ ትልቁ ፕሮግራም ያለው እዛ ነው። ወደዛ ነው የምንሄደው። ጸበል ጸዲቁን ቀምሰን እንሄዳለን። ከዛ ደግሞ ርክክቡ ደግሞ እዚህ እንዴት እንደሆነ ሴሪሞኒውን ትከታተሉታላችሁ። ፕሮግራሙ ላይ መገኘትሽን በጣም ደስ ብሎኛል። አመሰግናለሁ። አንቺ የምትናገሩ ያለሽ ቤዛ? እኔ የመጀመሪያ ልጇ ነኝ። የእናቴ ጥንካሬ ስለሱ ትንሽ ብናገር አንድ ነገርን እንደዚህ ለአመታት ቫልዩ አድርጎ ይዞ ጠብቆ የሀገርን ንብረት መመለስ ማለት በጣም ትልቅ ነገር ነው። በተለይ በእኛ በወጣቱ ጀነሬሽን ለማጥፋት ነው የምንሮጠው እና ኤግዛምፕል ሆና ለእኛም ለትውልድም ሀገራችንን እንድንጠብቅ ለሀገራችን እንድንቆም ኤግዛምፕል መሆኗ በጣም ለእኔ እናቴ በመሆኗ በጣም ኮራለሁ። ሁላችሁም ደግሞ አክብራችሁ ስለመጣችሁ ቴንኪዩ። በመላ በልኩ ነበሩ። እነማን ነበሩ? ጠቡንም ፍቅሩንም በመላ በልኩ በመልኩ እያስተናገዱ የኖሩ እንደጸዱ ሀገሬን እምዬን ካሉት ጋር አብረው ወገን አስተባብረው ነጩን ያሸበሩ ጥቁሩን ያኮሩ የእኩልነትን ፈር እየገላለጡ የዓለምን ታሪክ ይገለባበጡ ወድቀው እየጣሉ በሕያው ስራቸው ሀገር ያስቀጠሉ በሌላው ገጻቸው ሰላሙ ሲሰፍን አልጋው ሲረጋጋ ለእድገት የተጉ ለፍቅር የኖሩ ነክቶ እስኪመሽ ድረስ መሽቶም እስኪነጋ ጠጁ የተሾመ ግብር ሲዘረጋ እግር ያደረሰው ወደዛው ሲንጋጋ እስቲ እንደዚህ በሉ ቤቱ የአባ መላ ቤቱ የፍቅር ነው ቤቱ የሙሉነሽ የሚያበበች ነው የናባ ሙላት ነው የለመደባቸው መስጠት መለገስ ነው እያለ ሲያወድስ የቆሎ ተማሪ ተቀበል እያሉት ሲያስደልቁ አዝማሪ ለደህንነቱ ሲል ድገመው ይሉታል ለደህንነቱ ሲል ሌላው መኖሪያውም በበድን ጋርዶታል ደገፉ አባ ሙላት በፍቅር በመላ በሰው ብቻ አጥሮታል እቺን ብልሌን ማነው ያጎደላት ደገፉ አባ ሙላት ናሙላት የተባለላቸው እነዚህ ነበሩ አኩርተው የኮሩ ኖር ላንተ ኖር ላንቺ በተባሉበት ቤት ዛሬም እንደ ትላንት ይጠራ ስማቸው ይዘከር ግብራቸው አንቺም ታሪክ ስሪ ትውልድ እንዳስቀጠልሽ እያለማች ኑሪ። እንግዲህ ተመልካቾቻችን በፕሮግራማችን ላይ በታላቁ ሀብተ
ጊዮርጊስ ዲነግዴ እንዲሁም አባ በላ ተብለው በሚጠሩት ቤት ተገኝተናል። እዚህ ጋር የምናያቸው የልጅ ልጃቸው እንዲሁም ደግሞ የእሳቸው ልጅ በዚህ በኩል ትገኛለች። ስማቸውን ያስተዋውቁንና ትንሽ ቆይታ ከነሱ ጋር የምናደርግ ይሆናል። ስሞትን ያስተዋውቁ። ተስፋነሽ ደጋፉ እባላለሁ። ተስፋነሽ ደጋፉ። ቤዛ ደጋው እባላለሁ። በጣም ነው የምታምሩት። ዛሬ በጣም ትልቅ ቀን ነው ለእናንተም ለመላው ለኢትዮጵያ ሕዝብ የድል ቀን ነው ዛሬ። በጣም ደስ ይላል። ስለ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ትንሽ የተወሰነ ነገር አጫውቱ። ሀብተ ጊዮርጊስ ማለት እንግዲህ የኢትዮጵያ ጦር ሚኒስትር የመጀመሪያው ከጦር ሚኒስትርነታቸው አልፎ የፍርድ አፈጻጸም የሚችሉ ሰው ወዳድ አገር ወዳድ በተለይ አገራቸውን ኢትዮጵያ ዳር ድንበሯን ጠብቀው ለዚህ ያበቁ ናቸው። ስለሳቸው ተወርቶ መጨረስ አይቻልም። በጣም እስካሁነኛው ትውልድ ድረስ ስለ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ይነገራል። በሂስትሪ ትምህርት ላይም አለ። በጣም ትልቅ ሰው ናቸው። በጣም ደስ ይላል። በዛሬ ቀን ደግሞ የተገናኘንበት ዋነኛው ምክንያት የክብር ልብሳቸውን እስከዛሬ ማንም አይቶት የማያውቀው ፎቶም አለ። እኛ ከዚህ በፊት መተን ፕሮግራም በሰራንበት ሰዓት አጫውተውን ነበርና ይሄንን ትልቅ ነገር እንዴት ለመስጠት አነሳሳት? እኔ አሁን በመጀመሪያ ሚውዚየም ራሴ እሰራለሁ የሚል ነበር ሀሳቤ። እልም እንደሱ ነበር። ኋላ ነገር ግን ሳየው ሚውዚየም እዚህ በትንሽ ቤት ውስጥ ቢቀመጥ ነገ ሊጠፋ ይችላል፣ ብዙም ላይመች ይችላል እና እንደውም ለናሽናል ሚውዚየም ለመስጠት በውስጥ እያሰብኩ በዚህ አጋጣሚ ይሄን ሳገኝ በጣም ደስ ብሎኝ ማለት በደስታ ደግሞ መከላከያው እሳቸውም የመከላከያ ስለሆኑ የበለጠ ድምቀትም የበለጠ ክብርም ያለው ለመከላከያው መስጠት ስለሆነ በደስታ ለመስጠት ተዘጋጅተን በጣም ሳቡ በጣም ደስ ብሎታል። እኛም በጣም ነው ደስ ያለን እዚህ ክብረ በዓል ላይ በመሳተፋችን ራሱ። እንደው ልብሱ የት ነበር እስከዛሬ? ብዙ አመታትን አስቆጥሯል አይደል? በጣም ተወልዳለች እሷ እሷ ዳለችም እኔ ራሴ ሳልወለድ የነበረ ቅርስ እኮ ነው። ከአባቴ ከቤተሰቦቼ ተርፎ እናቴ በ83 ዓመተ ምህረት ነው የሞተው። ከዛ ጊዜ ጀምሮ በኔ እጅ ላይ የተቀመጠ ንብረት እስከ ዛሬ የት ነበረ? እዚህ አልነበርኩም፣ ቦሌ ነበርኩ። ከቦሌ እንትኖች ነገሮች እንዲና እንዲህ ሲል ተከራይቼም ነበር። እዛም ወስጃለሁ። ብቻ በሄድኩበት ይዤው እንቀሳቀስ። የመጨረሻ እዚህ ቤት እንድገባ ያደረገኝ በጣም የወዳደቀ ቤት ነው። በጣም ምን ያለ ነው። በቦታህና በክብር ትቀመጣለህ ብዬ ከመሳሪያ ከወንበሩና ከፎቶ ተነጋግሬ ነው በአንድ ቀን አላማ ብድግ ብዬ መጣሁ። ቤቴ ሳላሳድስ ምን ሳልል ሰተት ብዬ መጥቼ ገባሁ። እዚህ ቤት ታሪካቸው እነሱን ነው እነሱን ቦታቸው ላይ ለማስቀመጥ እግዚአብሔር ፈቅዶ ደግሞ ቀኑ ደረሰ። በጣም ደስ ይላል። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አንቺ ምንድነው የሚሆኑት? የልጅ አንቺ የልጅ ልጅ ምን ይሰማሻል? በጣም ነው ደስ የሚለው። ያው ታሪክን ጠብቆ እዚህ ድረስ ማድረስ በጣም ትልቅ ነገር ነው። ባለንበት ሲቹዌሽን በተለይ በጀነሬሽኑ አይጠብቅም። በእናቴም ጀነሬሽን ቢሆን ገብቶሻል። አንድ ነገር ቫልዩ ካለው የሚሸጥ ከሆነ የሚለወጥ ከሆነ ብዙ ሰው ኢዚየር ዌይ መንገዱን ነው የሚወስደውና ይሸጣል፣ ይለውጣል። ግን ይሄን ሁሉ ሳክሪፋይስ ከፍላ ጠብቃ እዚህ ድረስ ማድረሷ በጣም ትልቅ ነገር ነው። ጀግና እናት ነው ያለችሽ። በጣም ያ እና ለኛም እንትን ነው፣ ለኛም ትምህርት ነው፣ ለሚከተለው ትውልድ ትምህርት ነው የሚሆነው። ከሀገር የሚበልጥ ነገር የለምና ሀገርን ቫልዩ አድርጎ ሂስትሪን ቫልዩ አድርጎ መጠበቅ በጣም ደስ የሚል ነገር ነው። ውጭ ሀገር ላይ ስታይ ታሪካቸውን በጣም በትልቅ ነገር ነው የሚይዙት። እኛ አሁን እዚህ ሀገር ነው የምንኖረው ያለንና የእነሱን ሂስትሪ ብታይ በቃ እስከ ወርልድ ዋር 1 ወርልድ ዋር 2 ምናምን ያሉ በቃ ብዙ ነገር ይጠብቃሉ። የንጉስታቸውን ኢቭን ህግም ባያወጡ አሁን ንጉሶቹ እንዳሉ ናቸው ማረጋቸውን ይዘው እና የእነሱን ስታይ ትቀኛለሽ። የኛ ለምን የኛ አለና የራሳችን ታሪክ አለን። የራሳችን በጣም ብዙ እንትን ሂስትሪ ያላት ሀገር ናትና እሱን ጠብቆ ላይኑን ሲይዝ ደስ ይላል በጣም ለትውልድ ማለት ነው። እሺ እናመሰግናለን። እንደ መጨረሻ ላይ ይሄ ነገር እንዲሳካ
ግቡ እንዲመታ ሐሳብ ነበረ ሐሳቡ ተጠነሰሰ ብዙ ጣውረዶች ታልፎ ዛሬ ለሙዚየም ሊበቃ ነው ይህ ከባድ ስጦታና ኮርዳዊት ለዚህ ነገር ደግሞ እሱም አንድ ራሱን የቻለ ከባድ አስተዋጽኦ አበርክቷል እንደዚህ ስለ ኮርዳዊት ይሄን ነገር እንደዚህ ለዚህ ቀን ማብቃቱን ከርሶ ጎን ስለቆመ ስለሱ እስቲ ትንሽ ነገር ባሉን ኮርዳዊትን በሚዲያ በጣም ነው መከታተለው ስለ እውነት ጥንካሬውን ወደዋለሁ ለቆመበት አላማ ቀጥ ብሎ እንደ በእውነት አገሪቷን እዚህ ላይ ወደ እውነት መተናል ወደ ንጋት መተናል ንጋት እስከሚደርስ ድረስ ደከመኝ መረረኝ ሰለቸኝ ሳይል የተዋጋ ትልቅ ወታደር ነው በጣም ነው ማከብረው ስለ እውነት እና በአጋጣሚ ደግሞ እዛ ሳገኘው እኔ ያክብር ኮርዳዊት ስለ ይሄ ነው እንግዲህ ግንኙነታችን ይሄ ነው በአድዋ እንትን ላይ አድዋ ላይ ተገናኘነው አዎ በቃ ይሄ ነው በጣም ደስ ይላል እሺ በመጨረሻ ቀረ መተሉት መታስተላልፉት ማለት ካለ አስተላልፉልኝ ጊዜያችሁን እንዳልወስድባችሁ እንግዲህ ምንም በቂ ነው በእውነት እኔ በጣም ደስተኛ ስለሆንኩ ማውራትም አልችልም እውነት እኛም በጣም ደስተኛ ነን አንቺስ እኔም that's fine ሌላ ምንም የምለው ነገር የለም ለትውልዱ በሀገራችን ቆርተን ታሪካችንን እንጠብቅ ይህን ታሪክ ለማስረከብ ደግሞ ቅድም ሰምተናል ተመልካቾች ቅድም ካልሰሙ በጣም ትልቅ ዋጋ ከፍለሽ ስትጓዣ አድረሽ ገና መግባትሽ ነው እዚህ ሀገር ውስጥ የለሽም ነበር እና በጣም ጀግና ነሽ ሆኖኛል ከገባው ሁሉ የገባ ነው በጣም ደስ ይላል እሺ እንግዲህ ተመልካቾቻችን ቀሪ ፕሮግራማችንን የምንቃኝ ይሆናል እዚህ ጋር ከነሱ ጋር የነበረን ቆይታ እዚህ ጋር እናበቃለን ሰላም ቆዩ በእለቱም ከተዘጋጀው ማዕድ በኋላ የሰላም አምባሳደር ኮርዳዊት ጌታሁን ቅርሱ ታሪኩን በሚመጥንና ደረጃውንና ክብሩን በጠበቀ መልኩ እንዲቀመጥ ለመከላከያ ቅርስና ጥናት አስተዳደር ገቢ እንዲሆን ከወይዘሮ ተስፋነሽ ርክክቡ በደመቀ መልኩ ተከናውኗል አመለ ሸጋዋ ነብር ግሰላዋ ብቅ በይ ከልፍኙ ግቢ ካዳራሺ ከዛም ተምነሽ ነሺ የነሱ ቅጥያ የኛ ተስፋ ነሺ በመዋኢ ወዳጅነ ጥቅምት 30 ቀን 2016 ዓ.ም አዲስ አበባ ኢትዮጵያ የወይዘሮ ተስፋነሽ ደገፉን ከሀገረ እንግሊዝ ወደ ኢትዮጵያ መምጣታቸው ምክንያት በማድረግ የተጻፈ ግጥም በርክክብ ስነ ስርዓቱ ላይም ለመከላከያ ቅርስ ጥናትና አስተዳደር ዳይሬክተሮች የአርበኞቻችንን ወታደራዊ ቅርሶች በመስጠት የሀገርና የሕዝብ ሀብት እንዲሆኑ ላደረጉ ለመከላከያ የክብር አምባሳደር ኮርዳዊት ጌታሁንና ለፊት አውራሪ ሀብተ ጊዮርጊስ ቤተሰቦች ሜጀር ጀነራል ጥሩያ አሰፋ ምስጋና አቅርበውላቸዋል። ይህ ቦታ የምናየው ቦታ የሀብተ ጊዮርጊስ ነግሬ የችሎት ቦታ ይባላል። እዚህ ቦታ በፍርድ ይሰጣል። ዳስ ፍርድ ባለበት ጊዜ የመጀመሪያው ፍርድ ቤት ሆኖ የሚዳኙት የሚወስኑት ይግባኝ የሚባልበት ትልቁ ችሎት ሀብተ ጊዮርጊስ ፍርድ ቤት ማለት ይሄ ነው። እንግዲህ ዛሬ ያው ሁኔታው ሁሉ ፕሮግራሙ ተከታተላችሁታል፣ አይታችሁታል ምን እንደነበረ። ዛሬ ወይዘሮ ተስፋነሽ ያያታቸው የፊልድ ማርሻል በአሁኑ አጠራር ማዕረግ ልብሳቸው የአርበኝነት ልብሳቸው ለብሰው ተከስተዋል። ጀነራል ጥሩዬ ደግሞ ታሪክ ተረካቢ ሙዚየም አስረካቢ ለትውልድ ሰራዊት ጀምሮ እስከ ሲቪል ድረስ የኢትዮጵያ ታሪክ ተሰብስቦ መግባት አለበት በሚል ቀን ከሌት ደከመን ሳትል እየሰራች ታሪክ የሰበሰበች ቅርስ የሰበሰበች ለትውልድ አቆማለሁ ብላ እንግዲህ ቀን ከሌት እሷም እንቅልፋታኛ ነው እንቅልፍ ነስታናለች። ዞሮ ዞሮ ግን ያው ስራዋ የተሳካላት ነው። ይሄ የመጀመሪያው አይደለም። ከዚህ ሌላ ደግሞ የተሻሉ ነገሮች አሉ። ሁላችሁም ኢትዮጵያውያን የምትሉ ኢትዮጵያን የምትወዱ በሙሉ እያንዳንዳችሁ ይህን ታሪክ የማስቀመጥ ግዴታ ያለባችሁ። ይሄ ጅማሮ እያንዳንዳችሁ የአያቶቻችሁ ታሪክ አለ፣ የወንድሞቻችሁ፣ የጓደኞቻችሁ
የምታውቁትን ታሪክ በሙሉ ይኸው ጃሃር እዚህ ጋር ብሮ ከፍታለች። የምስጋና የስጦታም የምንም ነገር አሻራችሁን በማስቀመጥ ተባበሩ ያልኩኝ። እንግዲህ ዛሬ ምን እንረከባለን ሀብተ ጊዮርጊስ የሚለውን ከለበሱት አልባሳቶች አሉ። እንግዲህ እሳቸው ከፍታ ያሳዩናል። እንግዲህ ይሄ የምታዩት ሀብተ ጊዮርጊስ ድነግዴ ለ100 ምናምን ዓመት ሰው አይቶት የማያውቀው ተደብቆ የነበረ ፎቶዋቸው በምስል ደረጃ እንኳን የለም እና ይህን ታሪክ ለረጅም ዓመት ከወዲህ እያገላበጡ አስቀምጠው ሀብተ ጊዮርጊስ ማን ናቸው ለሚሉት ይኸው ሀብተ ጊዮርጊስ ናቸው። የእውነተኛው ታሪክ ሀብተ ጊዮርጊስ ይሄ ልብስ ማለት ነው ዛሬ እዚህ ለብሰው የምታዩቸው ልብስ እና ይሄ ትልቅ ታሪክ ነው። ሞቃል ወይዘሮ ተስፋነሽ ቤተሰቦቻቸው አቶ ዳዊት በእውነት እንደዚህ ቀን ስላበቃን በጣም እናመሰግናለን። ይሄ ትልቅ ታሪክ ነው፣ በሀገራችን ትልቅ ታሪክ ነው። እንግዲህ አርበኛ የጦር ሚኒስትር ሀብተ ጊዮርጊስ ድነግዴ በጣሊያን ጦርነት ጊዜ መርተው ያታገሉ ናቸው። ዘመናዊ ሰራዊት ሲቋቋም ደግሞ የመጀመሪያው ጦር ሚኒስትር ሆነው አገሪቱን የመሩ ናቸውና ይሄን ታሪክ መረከብ መዘከር ቀላል ነገር አይደለም። እኛ እንግዲህ አባቶቻችን ባቆይልን ሀገር ነው ያን ተረከበ እኛንም እያስቀጠልን ያለ ነው። ይሄ ደግሞ አፈ ታሪክ ሳይሆን በተግባርም ጭምር ስለሆነ ትውልድ የሚማረው ከአባቶቹ ነው። ሰራዊትም የሚጀግነው ከአርበኞቹ ከአባቶቹ ነውና ይሄ ለመጪው ትውልድ ለሀገሩም ትልቅ ምስጋና ነው። ወይዘሮ ተስፋነሽን ይሄን ስላቆዩልን ለእኛ ስላስረከቡን ሰራዊቱ ይማርበት ሀገር ይማርበት ነው እንግዲህ በእምነት ስለሰጡን እኛም ደግሞ በእምነት ተረከበን ሰራዊቱን እናጀግንበታለን። ተማሪዎች እንዲማሩ እንዲመራመሩ ማንም ተመራማሪ ምሁርም ቢሆን ክፍት ሆኖ እንዴት ነበር አባቶቻችን ሀገራቸውን ያቆዩት እንዴት ነበር ሲደረሳሉት የሚል ነገር ጀግንነት እንዲማሩ እናስረክባለንና በጣም አመሰግናለሁ። በዚህም ደግሞ አቶ ኮር ዳዊት ይሄን አመቻችተት ለዚህ ስላበቃህን ትልቅ ምስጋና ይገባችኋል። አመሰግናለሁ። እንግዲህ ይህንን ከጨረስን ሁለተኛው ደግሞ ወደዚህ ነው። እንክፈት ካሉ አሁን እሳቸው እሺ ጨበጨበ ጃር ላይ አማረባታል። ኧረ ሞራል የለም በደምብ ሞራል መስቀያ እሱ ጋር አለ እዛ ጋር ጠረጴዛ ላይ መስቀያ እሱ ጋር የእንግሊዝ ሀገር እስራኤል ሀገር ያለች እህታችን በእኔ ወጪ ነው ይሄ ታሪክ የሚረከበው ብላ ይህንን ሳጥን በራሷ ወጪ ሳታራቶች ለወይዘሮ ትዕግስት ሞቅ ያለ ጭብጨባ እሺ ይሄ ፕሮግራም አሁን እዚህ ባለው ርክክቡ የሚደረገው መኮንኖች ክበብ ከፍተኛ ጀነራሎች ከፍተኛ ሚኒስትሮች ባሉበት ቦታ እዛ ፕሮግራም አለ። ይሄ እዛ ደግሞ ታውቃላችሁ ብዙ ታዳሚዎች ባሉበት ቦታ እዛ ርክክብ ደግሞ እናደርጋለን። ይሄን ማግኘት
ቀላል አይደለም። እስቲ ሰዎች ከመቶ ምናምን ዓመት በኋላ እንደዚህ ሳይቆሽ እንዳማረበት መረከብ በእውነት እኔ ይሄን በመረከብ ብዙ ያልተጻፈ ያልተነገረ ታሪክ አለ። ገና ለወደፊቱ ትውልዱ የሚጽፈው የሚናገረው የሚመራመርበት ማለት ነው። ስለዚህ ለዚህ በመብቃት አሁን በጣም አመስገን እፈልጋለሁ። አቶ ዳዊት እንዳለ ሁላችሁ እንደዚህ አይነት ታሪክ ካላችሁ አስረክቡ። እኛ ደግሞ እንደዚሁ ለትውልድ እናስረክባለን ማለት ነው። እኔ የተሰማኝ ስሜት እንግዲህ በፍጹም መግለጽ አልችልም። አመሰግናለሁ። በተለይ ከቅርሱ ጋር በተያያዘ ለመከላከያ ሰራዊቱ ያለውን ነው ምንድን ነው የሚለው ነገር ጥቂት ነገር በሉ። እሺ የመከላከያ ክብረ በዓል ነኝ፣ መከላከያም ነኝ። ራስን ማስተዋወቅ ትንሽ ለህብረተሰቡ ካልሆነ በስተቀር እንግዲህ ዛሬ እዚህ የተሰበሰብነው የሀብተ ጊዮርጊስ ንግዴን ታሪካዊ ቅርስ ይዞ መውጣት ነው። ያው እዛ ጋር ሲወጡ የምታዩት ከምስሉ አንስቶ ነው። ይዞ መውጣት ነው። ዛሬ አስረክበናል ለመከላከያ። ይህንን ለማረካከብ ደግሞ ቤተሰቦቹም የሀብተ ጊዮርጊስ ቤተሰቦችም ኮርዳይትን ወይ ጎ ቴሌቪዥንን መርጠው ለኛ ሰጡን። ያ ደግሞ መከላከያን መርጠን በመከላከያ እንዲረከቡ ርክክቡን ያደረግነው አረካካቢዎቹ እኛ ነን። ስለዚህ ይሄ የመጀመሪያው ነው። ሁለተኛው ደግሞ እንደዚሁ ደግሞ ሌላም ደግሞ መከላከያ የምናስረክባቸው ሞሶሎኒ ይሰልንበት የነበረው ካሜራ አለ። አሁን ትልቁ ፕሮግራም የሚከናወነው መኮንኖች ክበብ ነው። አሁን ከዚህ ከሳቸው ጋር ያለው ፕሮግራም ጨርሰን ወደ መኮንኖች ክበብ እየሄድን ያለ ነው። እዛ ደግሞ ያለውን ደግሞ ርክክብ ደግሞ ታዩታላችሁ ማለት ነው። አመሰግናለሁ። በመጨረሻም የዝግጅቱ ስነ ስርዓት ካበቃ በኋላ ወደ ዕለቱ ልዩ ዝግጅት ወደ ተዘጋጀበት መኮንኖች ክበብ ጉዞ ተጀመረ። Thank you.